ጀሃነም 7 በሮች አሉት ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው 7ኛው ግን የሚገባውን ማውጣት ከበደው ያ ጅብሪል በ7ኛው የሚገባውን አትነግረኝም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሳያደርጉ የሞቱት ናቸው አላቸው ይሄኔ እኛ ታላቅ ነብይ ራሳቸውን ሳቱ ጅብሪል ምስኪነቁ ራሳቸውን ጭኑ ላይ ያደረገና ጠበቃቸው ሲነቁም ያ ጅብሪል መከራዬ በዛ ሐዘኔም በረታ ከኔ ኡመት ጀሃነም የሚገባልን አሉት አው ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ ጅብሪልም እንዴት አላለቅስ የኔንስ መጨረሻ በምን አውቃለሁ ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው ያ አህባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪልን ያሰጋች እሳት ምንኛ ትከብድ ይሆን ያ አላህ የማያብጸው ጅብሪል አለይሂ ሰላም ያለቅሳል يغفر لك الله ما تقدم من ذنبك وما تأخر የወደፊቱንም ያለፈውንም ኃጢአታቸው የተማረላቸው ነብይም ያለቅሳሉ እኛ ግን ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجاره የተባለልን እኛ ግን እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያው ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ ለው ተዕለሙነ ማዕለም ለደሒክቱም ቀሊለን ወለበከይቱም ከፊራ እኔ ማውቆም ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው ያአላህ ልቦቻችን ከድንጋይ በላይ ደነደኑ እንደረገፉ ቅጠሎችም ሆኑ እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም እኛ ግን ቦታ አልሰጠነውም ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار ባዎቻችንም ብዙ ፈሽታዎቻችን እጅግ ቅጣቱ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ከመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይደረቁ ሰሃቦች ከነብዩ ለቅሶን ተመረዋል በተግባርም አሳይተዋል ይህ ነው ቃሉን በተግባር ማዋል ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ማለት ነው ነብዩ ያነባሉ እኛ ግን አናለቅስም ረሱል የምርጥ ባህሪ ባለቤት ነበሩ የኛ ባህሪ ግን ከብርጭቆ ወረቀት በላይ ይሻክራል ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር እኛ ግን ቅርጻችንን በማሳመር እስላምን ቡቲክ ውስጥ አስቀርተነዋል ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ሆን ዘንድ ነበር እኛ ግን የራሳችን ወራን ለሌላው ማጉያ መነጽር